እዝነትን እንለምንሃለን። አላህ ሆይ ልዕልና ኃያል ነው የአላህ መልእክተኛ እርሱ ሁሌም ልባችን ውስጥ ሕያው ኖት። ለዓለም እዝነት መላኩን ሁሌም ልቦናችን ያስበዋል፣ በልባችን እናየዋለን። በዕድሜው የመጀመሪያ ዓመት የበኒ ሳዕድ ጎሳ አባላት ወደ መካ መጥተው ነበር። ሁሉን ሕፃናት ሲከፋፈሉ ጡት አጥቢዎች ሁሉ እርሶን እምቢ አሉ፣ ብቻውን ቀሩ። የሚያነሳው ጠፋ። በድርጊታቸውም የሰማይ መላእክት ተቆጡ። የሰማዩ ደመና አንድ ጠብታም ቢሆን ከለከለ። በኒ ሳዕዶች ጋር ድርቅ ነገሰ። አንድ የደመና ቁራጭ ብቻ የሰማዩ መሃል ላይ አለ። በእርሶ ተፈትኗል። በሄዱበት ሁሉ የእርሶ ጥላ ይሆናል። ሰዎቹ በረሃብና ጥማት እየተንገላቱ ነበርና ዝናብን ለመለመን ተሰበሰቡ። እመቤት ሀሊማ ጉያዋ ውስጥ ከተተችዎት። በደረቷም ሐሩሩን ከፊቶ ትከላከል ነበር። ቁራጩ ደመና በእርሶ ፍቅር ተሸንፏል። ከእርሶ መለየትን አይሻም። ሀሊማ አጥብቃ ይዛዎታለች። በተበጣጠቀ ጨርቅ በተቀደደ ማዘያ ውስጥ ኖት። አንድ ባህታዊ ያደፈ ልብሱን እንደለበሰ ተመለከቱት። ንጹሕ በሆነ ዓይን ውስጥ ሩቅን አየ። ባህታዊ የዝናብ ልመናውን ጥያቄውን ሁሉ ረሳ። እርሶ ግን አልረሱም። ቁራጩ ደመና በእርሶ እይታ ተማርኳል። ዓይኑ ወደ ሰማይ ተሰቅሎ ነበር። ሕይወታችን ወደ ሰማይ ለተሰቀለው ዓይኑ ፊዳ ይሁንና ቁራጩ ደመና በእርሶ እይታ ተማርኳል። እያደገ እየገዘፈ መጣ። በዓይኑ ሽፋሽፍት ስር አንድ ውሃ ጠብ አለ። ሰማዩ ቁጣውንና ሐዘን በማንባት አሳየ። ሰማዩ ያረገዘውን እንባ በሐዘን አፈሰሰ። አላሁ አክበር! ሰዎች ሲናፍቁት የነበረ ውሃ ይወርድ ጀመር። የሚገርመው አንድም ሰው በማቅ ምክንያት እንደዘነበ አያውቅም። እርሶ ማን እንደሆኑ ማናቸውም አያውቁም። ዕድሜው 6 ደረሰ። ወደ መዲና ጉዞ ላይ ኖት። ከእናቶ ሀሊማ እና ኡሙ አይመን ጋር ሆነው የአባቶ ቀብር ሲደርሱ የቲም መሆኑን አወቁ። ነገ አብዋዕ በተባለ ቦታ እናቶን ሊያጡ ቀጠሮ ነበሩ። መካ ሲመለሱ እናቶን አጥተዋል። አያቶ አብዱል ሙጠሊብ ፍቅራቸው በረታ። የእርሶ ፍቅር ጠናባቸው። ያ ረሱለላህ ልጠይቁ፣ በእርሶ ፊት የመካ ሕፃናት እማዬ ሲሉ የተከበሩ አንገቶ ይደፋ ነበር? አባታቸውን ሲጠሩ አባት እንደሌሎት ሰሞት ነበር? ከልጆች ጋር ሲጫወቱ እናትና አባት ስለሌሉ ይመቶት ነበር? ስንት ቀን የመካ ንፋስ እንባዎትን ወደ አብዋዕ ይዞ መጥቶ ይሆን? ስንት ቀን እናቴ እናቴ ብለው አልቅሰው ይሆን? ይንገሩን ያ ረሱለላህ። ሰይዴ ውዴ፣ ሁሌም ለእርሶ ብለን እናታችንን እማዬ ብለን ጠርተናል። ለእርሶ ስንል አባታችንን አባዬ ብለናል። 25 ዓመት ዕድሜ ሲደርሱ ከሰው ልጆች ሁሉ የተለዩ ሆኑ። ማንም እርሶን አይደርስም። ትንፋሾ እዝነትን ያመጣል። ቃላቶ ሰላምን ይሰብካል። እርሶ እርግጥም የሰላም ምሳሌ ኖት። እርግጥም ታማኝ ኖት። 33 ዓመት ዕድሜ ሲደርሱ እዝነት እንደ ማዕበል ይጥለቀለቅ ጀመር። በ35 ዓመቶማ ይፍታኑልን፣ ቸኩለናል፣ እንወዶታለን፣ ሰላም እናፍቀናል። ከዋክብት ታላቁን ኮከብ እየጠበቁ ነው። ምድር ፍትህን፣ የተጨቆነ ደግሞ ነፃነትን ናፍቁ።
ናፍቋል። እርሶ ጨረቃ ኖት፣ ብርሃን ኖትና ጽልመቱን ያንሱልን። ፈጠን ይበሉ። የእርሶን መምጣት በመጠበቅ ምድር ናፍቆት አስጨንቋታል። ፍጡራን አሚናቸውን ይጠብቃሉ። ሙሐመዱል አሚን ይምጡ ናፍቀውናል። ወደ ኑር ተራራ ተጠርተዋል። በ40 ዓመት ዕድሜው በኑር ተራራ ስር ሂራ ዋሻ ውስጥ ነው። የናፈቆ ጅብሪል ከሰማያት ወረደ፣ በፍቅር እቅፍ ውስጥ ከተተው። ፍጡራን ሁሉ የሰላምን መምጣት በጉጉት ይጠብቃል። ፍጡራን ሁሉ አንቱን ለማየት ናፍቀዋል። እርሶ በጽልመት ሌሊት ብርሃንን ፈንጥቀውልናል። እርሶ እርግጥም የአላህ ነቢይ ኖት፣ እውነትም እርሶ የአላህ ሀቢብ ኖት። የአላህ መልእክተኛ መሆኑን እናውጃለን። ታዲያ ለምን ያስከፍሃል ታላቁ የአላህ ፍጡር? ምን ባጠፉ ቅጣታቸው በረታ? አቡ ጣሊብ ስለሞቱን የሚደበድበው የሚበድለው የሚከላከለው ስላልነበረ ነው። የደበደቡ ቤተሰቡ አለሁልህ የሚል ሰው አጠገብህ ባለመኖሩ ነው። ከአባ ቢሆን የተናገሩትን አንረሳም። አጎቴ ሆይ አንተን በማጣቴ ብቸኝነት ተሰምቶኛል ሲሉ ነበር። ከአባ አካባቢ ሰላቱን አስታውሳለሁ። ለመሆኑ እጃቸውን ለድብደባ የዘረጉ ሰላትን መካ በሰገዱ ለፈጣሪ ባጎነበሱ ብቻ ነው። ግንባሩ ላይ ቆሻሻ ይደፉ እንደነበር ሰምተናል። የእኔ ግንባር ለብሶ ግንባር ሲል መሬት ይንከባለል። የአላህ መልእክተኛ ሆይ ይህ ሲደርስቦ ሰዎችስ እንዴት አስችሏቸው ዝም ይላሉ? እንዴትስ ይስቃሉ? መካ ውስጥ ከጎኔ የተሰለፈ ማን ነበር? ሲራመድ አርሽ ከሰማይ የወረደ ያህል ከነበረው ከፍጡራን አለቃ ጎን የተሰለፈ ማን ነበር? ማነው እሱ እያሉ ይጠያየቃሉ። ጥያቄውን አንደኛ ይመልሳል። ፋጢማ ቢንት ሙሐመድ ናታ፣ የደጋጎች እናት። ልጇ ፋጢመቱ ዛህራ አይኑን ታብስ፣ ፊቱን ትዳስስ፣ ሐዘኑን ትጋራ ጀመር። ከሰዎች ሁሉ እርሶን የሚመስል እንደሷ የለም። ስትስቅ እርሶን፣ ስታለቅስ እርሶን ትመስላለች። አጠገቡም ተቀምጣ ያለቀሰች ይመስለኛል። እርሱም አታልቅሺ ልጄ፣ አላህ አባትሽን ይረዳዋል ይሏታል። ለምን ከሀገሩት አስወጡት? ብቻውን ስለነበሩ ነው። ብቻውን እንደነበሩ አላወቁም። የቲም ሆኖ ያገኙት አላስጠጋውትምን? ለራህመት የላኩ ይጠብቁት የለምን? እብድ ነው አሉት። ዝም አላቸው። እብድ ነው አሉት። ከጣም ነው አሉት። እርሶም ዝም አላቸው። ከእኛ ማን ያስጥልሃል? ማን ይጠብቅሃል? አሉት። እርሶም አላህ አለኝ አሏቸው። አላህ የላቀ ጌታ። እርሶም አላህ ሲሉ ሰማይ በፍርሃት ተናጠች፣ አርሽም ተነቃነቀ። በበድር አላህ ሲሉ ሲለምኑ 3000 መላኢካ ከነፈረሶቻቸው ላከሉ። በመጨረሻ 125,000 ሰሃቦችን ሰጥቶ ለእርሱ ቤተሰባቸውንና ነፍሳቸውን የሚሰጡ ጀግኖችን ጀባው። ያ ረሱለላህ መዲና መንገድ ላይ ሲሄዱ እኔን የሚያክሉ የበኒ ነጃር ሕፃናትን ሲያገኙ በደስታ ይቦርቁ ጀመር። ደስታ የሚሆኑትን አሳጣቸው። ከዚያም ጠየቋቸው፣ ትወዱኛላችሁ ሲሉ አዎ ያ ሀቢበላህ እንወዶታለን አሉት። እርሶም እኔ በፍቅር እንደምወዳችሁ አላህ ምስክሬ ነው አሏቸው። በዚህ ዘመን ያሉ አብዛኞቹ ወጣቶች የበኒ ነጃር ሕፃናትን እንኳን አያህሉም። ቢሆንም እነዚህ ይወዱታል። ከነፍሳቸው በላይ እንደሚወዱት እንባቸው ይመሰክራል። ካላንቱ ማንም የላቸውም። እርሶም እንደሚወዷቸው አላህ ያውቃል። 63 ዓመት ዕድሜ ሲደርሱ የላይኛው ጉጉት አመነጠቁ፣ ፍቅሩን በረታ። ብዙ ከሱፍ የተሰሩ ጫፉ ነጭ ሆነ ካቦት ደርበው ወደ ሰሃቦች ወጡ። እጆን ጉልበቱ ላይ አርገው እንዴት
ሲላቸው አንደኛው ተነስቶ ያለበሱትን ይስጡኝ ነፍሴና ቤተሰቤ ለርሶ ፊዳ ይሁንና አሉት። እንደወደዱት እያወቀ ለምን ጠይቆ ያለ ጥርጥር እምቢ እንደማይሉት እያወቀ እርሶም አውልቀው ሰጡት። የተቀደደውን ልብሶን ለብሰው ተመለሱ። እንደ ምርጫው ፈጣሪውን ሊገናኙ ሳምንት ብቻ ቀረው። ብዙ ከሱፍ የተሰሩ ካፖርት ቢሰራሉትም አላህ እንዲለብሱት አልፈቀደም። ወደ ናፈቁት የላይኛው ዓለም ሄዱ። አሁን ሰማይ ከምድር በለጠች በእርሶ ብቻ በሌላ ሳይሆን በአቡ ሁረይራ የላኩልን መልእክት ደርሶናል። ከእኔ በኋላ እንዲህ የሚሉ ሰዎች ይመጣሉ። ገንዘባችንና ልጆቻችንን ሰውተን ነቢያችንን ባየን የሚሉ ብለውን የለ ለአነስም ለወንድምና እህቶች ያሉትን ፍቅር ነግረውታል። እኔ ዛሬ ያመኑብኝን ወንድሞቼን ናፈቅኩኝ ብለውን የለ ፍቅሬ ከመዲና ሚንበር ላይ ሆነው የትካዜ ኩታን ደርበው ኡመቴ ኡመቴ ሲሉ ነበር። መካ ሆነው ለሰዎች ሁሉ ያዝናዱዋል። ጉነብይ በጉልበታችን ተንበርክከን የአላህ ነበር ሰውን እኮ ብለን ለምናል። ቃልም እንገባለን ከጌታ ባመጡት መልእክት አምነናል። መልእክቱንም አድምጠናል። ለትእዛዙ ተገዦች ነን። ያ ረሱለላህ አሁንም በ40 ዓመት እንዲሆን አሉ። አሁንም የኡመቱ መሪ ነን። ሁሌም እንወዶታለን፣ ሁሌም እንወዶታለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር። ማሻአላህ በሉላት። ባረከላሁ ፊኩም። ማሻአላህ በእውነቱ ልብ የሚነካ ቀልብን የሚለውጥ ለመውሊድ ማዘጋጀት ጥቅሙ ይሄ ነው። ሰው ልጆች አላህና ረሱሉ አለይሂ ሰላቱ ሰላም ቀልባቸው ውስጥ እንዲገቡ የሚያደርግ ይህ መውሊድ ነው። ይቺ ልጅ እንግዲህ አላህ ይጠብቃት። ባረከላሁ ፊኩም። መውሊድ ከሚያወጡ ጀማዓዎች ውስጥ ተፈልቅቃ የወጣች ጀማዓ ነችና ኢንሻአላህ አንዴ አላሁ አክበር ብላችሁ ደስታችሁን ግለጹላት። ባረከላሁ ፊኩም። አላሁ አክበር አላሁ አክበር